ሊጀማምረኝ ነው ፍቅሯ መልንዲ ነው ገናኔ ማለት ልዩ ስሜት ተሰምቶኛል አይነኝም ልብ ይመኛል በእስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን ላንቺ ቀርቶ ለራሴም ገርሞኛል እስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን አንቺን ቀርቶ ለራሴው ገርሞኛል እስኪ ነገር ባይን ይገባል ፍቅርም እንደዚያው ነው ተነካሁ ይመስል ሊጀማምረኝ ነው ቼክ ምን ሊሆን ይችላል ቼክ ቼክ አይሆንም ፈጽሞ ከየት የመጣ ቼክ እናንተ በጣም እያጓጓችሁ ያው በጣም እኔ በተለይ በጣም እያጓጓችሁ አታቆዩም እኔ ገመትኩት አትነካካስኪ ያው የጠራናችሁ እኮ ልናሳያችሁ ነው ግን ጊዜ ጠብቅ እና አዙራችሁ ነበር መጠበቅ የነበረባችሁ አዙራችሁ አሁን ምን ሰርፕራይዝ ትሆናላችሁ እኔ ሆዴን እየበላኝ ነው ተበቃችሁ ሆዴን እንደሚበላው አንጀቴን ምን ነው የሚበላው ምንድን ነው የሚበላው ላሳያችሁ ወይስ ትንሽ ላዝቅ አይደለም ትንሽ እንትን በሉ እስቲ ገምጪ ሄድሚ እሱ ገምቷል። እኔ በጣም እያጓጓችሁ ነው ግን ቆይ ስጦታውን ይመለከታል ወይስ በአብርሃም ደስታ እዚህ ጋር ደደሰት ነው ሐሳባችሁ እንዴት ነው? ያው የሱ ደስታ ያስደስትሽ የለ ስለዚህ ምን ሊሆን ይችላል? እስቲ አብርሃም ሊያስደስተው የሚችል ነገር ምንድን ነው? እንጃ እሺ አንዱ ለኔ አንዱ ለአብርሃም ነው አይደለም ሁለት ስለሆነ አንዳንድ መስሎኝ እና ኧረ በቃ ምንም ይሄ እናንተ ይዛችሁ ግባባን ሰሞን ሊጀማምረኝ ነው ፍቅሯ መልንዲ ነው ገናኔ ማለት ልዩ ስሜት ተሰምቶኛል አይነኝም ልብ ይመኛል በእስኪ አትፍረጂ በኔ አይኔ ጉድ አድርጎኛል እንኳን ላንቺ ቀርቶ ለራሴም ገርሞኛል እስኪ ወደነዋል ማለት ነው ወደውታል ወደታችሁ እኔ በጣም ወደድኩት እግዚአብሔር ነው ትልቅ ስጦታው ነው ሊጀማምረኝ ነው ዳብሱ ያወቀው ያምራል እግዚአብሔር ባይዘው ማለት ነው ፋሚሊ ሳልነግራችሁ እኔ መዳበስ ላይ ጎበዝ ነኝ ስል በሌላ ነገር ወሰዱት እነዚህ ሁለት ወንዶች እኔ ግን ያልኩት በቃ እንደዚህ ነካከቼ ሄርሜላን እንደነካዋት ታውቆኛል ገብቷችኋል እንዲህ ብዬ እኔ ምን እንደተረዳው ታውቃለህ መዳበስ ላይ ጎበዝ እንደው እውነት ዳብስ